እኮ ሁለታችሁ እዚህ ያዙት። እኔ ፒሲ እናንተ እዚህ ያዙት። እኔ ፒሲ ይዤ ነው ስልኬን የማትመልስልኝ ከሆነ ማለት ነው ምንም ነገር ከማድረግ ወደ ኋላ አለ። እየደወልኩኝ ነው እያልኩ ነው። ሌሎቹ ልጆች ቤት ውስጥ መጥተው ነበረ። ምናልባት እነሱ ወስደው ከሆነ እየጠየቁን ነው። ስለዚህ ስነ ስርዓት ሄዳል። ምንድን ነው የምትጠቀመው? ቆይ አብርሃም ከትዕግስቴ በላይ ሆናል። ገባህ አይደለ? ከምታገስ በላይ ነው። በቃ ይሄንን እያደረግኩ ያለሁት አንተ ስልክ የምመልስልኝ ከሆነ ነገሩ ያሰብ ከቻላችሁ እየጠየኩልህ ነው። እየጠየኩልህ ነው። ከቤት የመጡ ሰዎች ነበሩ አይደለ? እየጠየኩልህ ነው እያልኩ ነው። ሬዲ ጋይስ፣ ሁላችሁም ሬዲዮች ችግር የለውም። አሁን ላይ ብላይ ነው የቆየን አሁን ላይ ብላይ ናት። ምን አይነት አስተሳሰብ ነው ያለ? በጣም ልክ ነው። በጣም ጤነኛ ሰው ነው። ገባህ? በጣም ጤነኛ ሰው ነው። ምንም ችግር የለም። በሊዮ ወረወረ ፈልጎ የሆነ ቪዲዮ ሊያሳይበት መሰለኝ። እሺ ጭራሽ እየሰደብኩኝ ነው። ጭራሽ ስድብ ከላይ ልወጣ ነው። ከቻላችሁ እኔ ጋር 4000 ሰው አለፈለ 4000ቱም ሰው ወደ እሱ ቤት ሄዳችሁ የሚያለቅሱ ሞላኩበት። አብርሃም ጭራሽ ስተት እየሰራ ነው ያለው። ገባህ አይደለ? ስተት እየሰራ ነው ያለው። ስልኬን ከመለስክልኝ አንተ ራስህ ስተት እየሰራ ነው እያልኩ ነው። ስልኬን ከመለስክልኝ የሚያለቅስ እንትን እንዳቆፈስ አዳምጤ ላይ ቴሌግራም ላይ መልቀቅ ይችላል። ኖርማል ነው ለኔ። ገባህ? እንደውም የባሰ እልህ እያጋባኝ ነው ያለው። ገባህ? ከትዕግስቴ በላይ የሆንክ ነው አብርሃም። ከዚህ በላይ አልታገስም። ስልኬን ካስመለስክልኝ አስመልስልኝ። የሚያለቅሰው ሞጂላ ጋይስ፣ የኔ ሞዴተሮች ሚዩት ያደርጓቸዋል። ችግር የለውም። የኔ ሞዴተሮች አሉ፣ ሚዩት ያደርጓቸዋል። ምንም አታመጡ። ስልኬን አስመልስልኝ። እኔ ጋር አይደለም ያልኳችሁ፣ እሱ ቤት ሄዳችሁ ነው ያልኳችሁ። እኔ ጋር አይደለም። ሄሎ እንዴት ነህ? አለሁኝ። ስልኬን ካልመለስልኝ ጋይስ አሁን ማን ደፋ እንደሆነ አያችሁ አይደለም? በተአምር እዚህ የመጡ በተአምር እንደማይወስዱ እርግጠኛ ነበርኩ። በተአምር ጠበቅ የሌለበት ቦታ አይደለም እኮ የምኖረው ጋይስ። ሙሉ ካሜራ አለ ቤታችን መኖሪያችን ውስጥ። በጣም የምጠላው ሁለቱም ናቸው። ቆሻሻ ናቸው። ሰሩት ቪዲዮ ማስተማሪ እኮ አይደለም። በጣም ተሳድባችኋል ነበር ቅድም ጋይስ። ስልኬን ካልመለሰልኝ ማለት ነው ዛሬ ማድረግ ቦታ ያላችሁ። እሺ እሺ፣ ስማ ላይቡን አጥፋና ውጣ። እኔ ጋር አይደለም ስልኩ፣ ሌላ ሰው ጋር ነው። እኔ ሲጀመር አንተን ስልክ አልወሰድኩኝም።
ውጣና ሰፈር ድረስ ያቀብላል። ከላይ ግን ውጣ የቆየ ነው መሰለኝ ካሰሽ እና ምን እየሰሩ ታዲያ ያቀብላል ብሎ አሁን ቀን ነው እንዴ? እና ቢሆን ለሊት ነው እና ለሊት ነው ስልኩን እኮ ነው እና ለሊት ነው እነሱ በመኪና ነው የሚንቀሳቀሱት። እኔ ስልኬን ካገኘው ከአንተ ፎቶ ጋር ጉዳይ የለኝም። ስልኬን ብቻ ስ ምን ሰፈር ነው ያለው? አይመለከትም እሱ። ስልኬን እንትን እንደምታቀብሉ ይልጋሉ። ሰው መጥቶ ይቀበላችኋል። እኔ በዚህ ሰዓት እናንተ መቼ ማገኝ ይመስላል? እኮ ስማኝ፣ እየነገርኩ ነው። እኔ ጋር አይደለም ሌላ ሰው ጋር ነው ያለው። እንዲሰጡ እያደረግኩልን ነው። ስለዚህ ከፈለክ ደግሞ ማለት ነው እሺ፣ መውጣት ትችላለህ። መውጣት ትችላለህ። ስልኬን ብቻ ነው ፈልገው እኮ ስልክ ልናቀብል ነው። ችግር የለውም። እንሰጣለን ስልክን። እኔ ጋር ግን አይደለም ሌላ ሰው ጋር ነው። እንሰጣለን። የት ነው ያለው? የትም ሊኖር አይመለከትም። የት ነው ስልክ የምታቀብሉ? ቤትህ ድረስ ልመጣ አልችልም መቼም አይደለም። ስለዚህ እመጣለሁ። ስልኬን እስካላገኘሁ ድረስ ይህን ፋይል አላጠፋለች። መውጣት ይችላል። ሰማኛለህ? አንዴ ለምን ውጣና ነው ከላይ ውጣ መጀመሪያ። ከዛ ደውልልኝ፣ ቴክስት አድርግልኝ። በረት እንመጣለን እኛ። ስልኬን ተቀብዬ እመለሳለሁ። ስልኬን ካሰጣኸኝ ደግሞ ማለት ነው ተጎጁ አንተ ነህ። ገባህ? እዚህ ጋር 2000 ምናምን ሰው አላችሁ። ስልኬን አቀብልሃለሁ ብለውኛል። ሰው ስልኬን ለመቀበል ልወጣ ነው። በዚህ በማታ ስልኬን ለመቀበል ልወጣ ነው። እኔ ምንም የምፈራው ነገር የለም ጋይስ። ስለዚህ የት እንደመጣ ቴክስት አድርጉልኝ። ቦታ ትችላለሁ። ስልኬን ተቀብዬ ተመልሼ እመጣለሁ። የኔ ቤተሰብ ናችሁ ማለት ነው። በጣም ነው የማመሰግነው ሁላችሁ። አይ ችግር የለውም። እኔ ራሱ እንዲቀበላቸው ወጥቼ እነሱ ያሉበት ደረጃ አልደርስም። ሰዎች እንዲቀበላቸው አደርጋለሁ። ምክንያቱም ያው ምሽት ስለሆነ ማለት ነው። ምን ለምን ትፈራለህ? ስልክህን እናቀብል ነው። በቃ እንመጣለን። እየወጣሁ ነው። ፈራ እኮ ሰዎች እንዲቀበሏቸው አደርጋለሁ ምናምን። እዚህ ቤተሰቦች ብቻ እንዳትል ስላሉ ችግር የሉና እኔ ብቻዬን እመጣለሁ። ምንም የምፈራው ነገር ምንም የምፈራው ነገር ከሌለ ናና ስልክህን እናቀብል ነው። ስልኬን ታቀብሉኝ። ሰብሰብ ባላችሁ እንደምታመጡ ያሉ በጣም ተሰብሰባችሁ ማናችሁ ግሩፕ ሆነ ሰብሰብ ባላችሁ ይዛቸው ነው። እሺ ብቻዬን ነው እየመጣ ያለው። ቴሌግራም መንዳት ስለማችል ስልክ ተቀብሎ ተመልሶ ጋይስ። አሁን መኪና እየነዳሁ ስልክ ላይ ብለን ስለማልችል ሁላችሁንም አመሰግናለሁ። አብራችሁ ስለነበራችሁ ቤት ተሰብሰቡ። ሌሎችንም ጥራቸው፣ ሌሎችንም ይዛቸውናል። ሰብሰብ በሉ። ቁልፋት ከፍታችሁ ይዘና ሰብሰብ በሉ። ምንም አያመጡም። ችግር
ከብት ከድቁትና ይዘው አታስቡ። ቤተሰቦች ሰብሰብ ብላችሁ እሺ። ፋሚሊ ሁላችሁ የሚጠበቁ ነው አላችሁ ከኔ ጎን ስለሆናችሁ አመሰግናለሁ። እዛ ላይ እሺ ስልክን ተቀብዬ መጥቼ አሳያችኋለሁ። አመሰግናለሁ። ከላይ እንዳትወጣ ከላይቭ እንዳትወጣ እያወራ ውረድ ታች። ከዛ ሎኬሽኑን ላክልን ቴሌግራም ላይ እንዳትወጣ ከላይ ወጣ ሲሎ ነበር ሎኬሽኑን ላክልኝ። ከላይቭ ደግሞ እንዳትወጣ ልኬልሃለሁ። መታችሁ አቀብሉት። ለምን አልወጣም? ሰው ፖዝ አርጎት ነበር። እየጠበኳችሁ እኮ ወረድክ? ወርጃለሁ። አታሽ የት አለ? ምን አሳየን፣ መንገዱን አሳየን። መንገዱ ለምን አሳያለሁ? ሎኬሽን አለ አይደል? በር ላይ መምጣት ትችላለህ እኮ። እሺ ውጣ ታዲያ። ምን ቤት ውስጥ እኮ ነው አሁንም ያለው። ያማ ወጥቻለሁ። ውጪ ነው ያለሁት። እንደዚህ አይነት ቤት አለ እኮ። ወረዳ ወደ ታች ወረዳ። እታችን ያሉት እንዴ ምን ችግር? ሎኬሽን መጠቀማችንም ሎኬሽን እንዴ ምንም አያመጡም። እንግዲህ ወጥቻለሁ። ኖርማል ይጠበቋቸው። አይ ቦታውንም አላሳይም ለእነሱ በሎኬሽን ለሌሎቻችሁ አላሳየችሁ ጋር ቲንግ ሰላሳ ማጠስ እሺ ስልኬን ካልመለሰው ጋይስ ደግሞ ገባች ጊዜ ሰላም፣ እንዴት ነህ? አለሽ? ብስና ደህና ነኝ። ምን እያደረጋችሁ ነው ጨለማ ውስጥ? ግሬስ ፋሚሊ ስልኬን ወስዶብኝ መልስላለሁ ብሎኝ እየጠበኩት። ስልኬን ወሰደብህ? በምን ላይፍ ገባ? ሌላ ስልክ አለ ወሰደብህ? የሆነ ፋይል ነበር እኔ ስልክ ላይ እና ከዛ በኋላ ፋይሉን ለማስፋት ስልክ ወሰደው። እኔ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገልብጬ አሁን ተሰብስበው እየመጡ ነው እኔን ለመደብደብ እና ስልክ ይላል ለመደብደብ አትበል። ስልክህን ለማቀበል ነው ዳኒ። ስነ ስርዓትህን ያዝ። የምታወራውን ነገር ወቅ። ተሰብስበህ የምመጣው ስልኬን ለማቀበል ነው እንደ አንድ ሰው ይበቃል እኮ የኔ ስልክ ለማቀበል እኮ። ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር አልነበረም። ችግር የለውም። ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም። ተሰብስበህ ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩህ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩም። ያዞን ጋር ላይ ቡን ይዘጓል። ያዞን ወይም ቪዲዮ ላቸው የላክልኝ ሎኬሽን አልወጣህም፣ ግን እያየሁ ውጭ ቆሜያለሁ። አይታየም? አይን ማየት አይችልም። ስልኬን ለማቀበል ነው የምትመጣው? የትም ልኩም ስልኬን አቀበለኝና ከዛ ትሄዳለህ። ዳኒ
ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክን አልመልስልህም። አብሽ ስልኩን ስጠው። ጃን እኔ ጋር አይደለም ዝም በይ። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው። ገባሽ? እኛ ቤት ከዛ ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። ስልኩ ብቻውን አይደለም ጃ፣ ስልኩ ብቻውን አይደለም ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ፈልጎት እኮ አይደለም የሚወሰደው። ያኛው ነገር ምን እንዳለ ቢል እንዳለ ሲያቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ተስማሙ። በቃ ብቻ ተስማሙ። ዳንዬ እኔ ስልኬን ከሰጠኝ ችግር የለም። ስልኬን መልስ፣ እየጠበኩ አሁን ሊሰጥህ እየመጣ ነው። በቃ ስጠው አብርሽ ሂድና ደህና ሁኑ። እኔና ተስማሙ። አንተ ጋር ትክክለኛ ሎኬሽን የላክልኝ። ትክክለኛ ሎኬሽን የላኩልኝ አንተ ነህ ስልኬን የወሰድከው? አቤት አንተ ጋር ነበር ስልኬ? እኔ ጋር ነው ስልክ ያለው ዳኒ፣ እኔ ጋር ነው ስልክ ያለው። ማንም ያወራው ብሩክ ነኝ። ሁለቱም ስልክ እኔ ጋር ያለው። ያንተም የሩታ ተጣጣ ለምን ሲባል ነው ስልኬን የወሰድከው? ያልገባኝ አብርሃም ያለ ምንም ምክንያት ስልኬን አትወስደውም። ገባ ስትጀባ አይደለም ስትዝረከረክ ጥላ የሆነ ይኸው ጠብቀኝ ይዤልህ እየመጣሁ ነው። ይዘው ችግር የለም። ኧረ ምንም መደወል አይጠበቅብኝም ጋይስ፣ ችግር የለም። ምንም አይመጡም። ከእናንተ ጋር ችግር የለብንም፣ ግን ስልክ ይመጣል። ቀስ ብለን እንደ አብርሃም ለምን ከግቢው ወጥቻለሁ እንዴ? ሰው ያመሃል እንዴ? ቅድም የቆምክበት ቦታ ላይ ነው አሁንም ያለው። እየሰማኸኝ ነው? ወደ እኔ አሰርጉ ይዘጋዋል። እና የት ሊድ ከበር ውጭ የት ሊድ እንዴ? የት እንዴ? ቅድም የቆምክበት ቦታ ላይ ነው ያለኸው። የት ሊድ ከበር ላይ የት ሊድ? እኔ ለምን ወጣ በል ወደዚህ ና። የት ልምጣ? ወደ ሎኬሽኑ ልካልኛል፣ አይቼዋለሁኝ እኮ አሁን ያለህበት እና ሎኬሽን አንድ አይደለም። ችግር ከዚህ በኋላ እኔ ከአንተ ጋር ችግር የለብኝም። ስልኬ መልስልኝ፣ ከዚህ በኋላ ችግር የለብኝም። ገባችሁ አይደለ? ውጭ ነው ገባ። ሎኬሽን ወደዛ ዙሪ ማሳየት አልችልም። በቃ ስልኬን ወደዛ ዙሪ ማሳየት አልችልም። በቃ ስልኬን ብቻ መልስልኝ፣ እንድመልስልኝ ነው የምፈልገው። ማሳየት አልችልም አይደል? ግን ወጣ በል ነው እያልኩ ያለሁት። ከፈለክ እያየሁህ እኮ ነው። እኔ እየተከታተልኩ ነው ሎኬሽን ላይ አይደል እንዴ? ዳኒ ለምን ወጣ አትልም? ሎኬሽን ላይ እየተከታተልኩ ነው ያለሁት። እዛው በር ላይ ነው ያለው፣ ቤት በር ላይ። ውጭ ላይ ነው ያለሁት ጋይስ፣ ውጭ ላይ ነው ያለሁት አይደለ? ይታያችኋል፣ ይታያል አይደል? ውጭ ነው ያለሁት ማለት የቤቱ በር ላይ ነው ያለው መሰለኝ። እንዳትጠይቅ አውራው ብቻ ድምፁ እየተሰማ ነው እያየሁት ነው። በሩ ላይ ነው አሁንም ያለው እኮ በሩ ላይ ነው። እንሄድለታለን። በሩ ላይ ችግር የለውም እኮ እዛው ሄደ። የት ልሂድ? ከበሪው እናቀብላለን። በሰፈሩ ጀግና ውሻ ብቻ ነው። እሺ ናውጣ ና ወደዚህ ራቅ በልና እንትመለስ ወጣ በልን። ትሰማኛለህ? እኔ ያለሁት አስፋልት ዳር ነው ያለሁት። የት ልሂድ? ከአስፋልት ዳር ውጭ እሺ አደባባዩ ላይ ሁንልን። አደባባዩ ጋር ነው። አደባባዩ ድረስ መሄድ አልችልም ጋይስ፣ አደባባዩ ድረስ መሄድ አልችልም። ያው ይታየኛል። እሱ አለ አደባባይ። ኦኬ ዲዛጋ ነው አንዱ ቦክስ አብራለኛ ቦኩ ችግር የለውም። ባሪ አያሳስብም። ኖርማል ነው። ችግር ካለ ነው ስልክ ልናቀብልህ እኮ ነው። ምንም ብያቸዋለሁ። ምን መጣ መስሎ ነው እንዳለ ውጡ፣ ግን ኖርማል ነው። ችግር የለውም እያልኳቸው
ስልክ ልናቀብል ነው እየመጣን ያለ ነው። ምን መታ መስሎ ነው ዳኒ? እኔ አይደለሁም ገባ። ላይቭ ላይ እየተከታተሉኝ ነው እንዳለ ጎረቤቶች ተከትለው የሚወጡ ገባ አይደለ? ምንም ማድረግ አልችልም። ኦኬ እንደፈራ አይታውቅ ነው። በቃ ጠብቀን ለማለት ነው። ያው ይታያል። አደባባዩ ጋር ወጣ በልልኝ። ሎኬሽኑን እየተከታተልኩ ነው። ና ወደዚህ ወጣ በል። ወደዛ መውጣት አልችልም፣ እንዳለ ሩቅ ነው። ወደዛ ጋር መሄድ አልችልም። ገባህ አይደለ? እናንተ መግባት ትችላላችሁ። ለምን ፈራ? መኪና ይዘህ የለም? ናግባ። በረንዳው ላይ መኪና ይዘህ አላ ምን ለምን ፈራ? ናግባ። ክፍት እኮ ነው። አረ ምንም ችግር የለም። ችግር ካለ እነግራችኋለሁ። እሺ አውቀው ነው። የእነሱ መኪና ነው። ኧረ ምንም ችግር በሄድም ምንም አያመጡም ጋይስ። ምንም ችግር የለም። ምንም የምፈራው ነገር የለም። ምንም አያመጡም። አትፍሩ ጋይስ። ጋይስ አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ ያመጡ? ምንም አያመጡ። አትፍሩ። እየደረስን ነው። እሺ አሁን ወጣ አትልም? ደርሰናል። ሰፈር ዳኒ ሰማኛለህ። አደባባይ ድረስ መሄድ አልችልም። መኪና አልያዝኩም። ኦልሬዲ በእግሬ ምን ችግር አለ? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አራል እንዴ? ለምንድን ነው ወደዛ እንድመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ? መንገዱ ክፍት ነው። ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። መኪና እያለፈ አይደል ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ። እንዴ ስልክ ለማያለ የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ፊት ለፊት መኪና እያለፈ ነው። እንደ አሁንም መኪና ሲያልፍ ማሳየት ይችላለሁ። እንዴ በአንድ እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ይኸውልህ እኔ ከዚህ ወደዛ መሄድ አልችልም። በባህር ላይ የምፈልገው ስልክ ያልክ አይደለ? ስልክህን ለማምጣት መጣ። ይኸው መኪና እያለፈ ነው። እንዲህ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባይ ጋር ተቆፍሯል። እናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው። ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ የተቀመጠው። ስለዚህ ሰው እየሰበሰብክ ነው ያለው። የምን ጨዋታ ነው የምታወራው? ለምንድን ነው እናንተ ፈርቺ ነው የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ቻለው ሆነን እኮ ውጪ ላይ ነው ያለሁት እንዴ? ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ። በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል? እንዴ ሁሌ ማለት ነው። ዞረን እየመጣ ነው። ጠብቀን በሌላ መንገድ እንመጣለን። ችግር የለውም። እንዴት ነው የሁሉ ሰው ናችሁ? እኔም ብቻዬን የፈራችሁኝ ያልገባኝ ነገር ብዙ አይደላችሁ። እኔ ብቻ ነኝ። እዚህ ጋር ምንም ሁለት ነን። ምንድን ነው የምታካብለው? ምንም ችግር የለውም። አትፍሩ። መጣችሁ ስልኬን ስጡኝ ብቻ እናንተ
ለነዚህ ወጣት ብዬ ነው ኩርሲ ጋር ምንም ያስቀራል ራሴ ፈተዋል ምናልባት ይሄ ላይ የገባሁትን አላሳየሁም በዛኛው ይቀርብ ነበር እኮ በዚህኛው ይሻላል። እሺ በጀርባ መንገድ አላችሁ እናንተ አንድ ያናቀው ትችላለህ። በጀርባ በኩል መግባት ትችላለህ። ሰው በታችኛው መንገድ መግባት ትችላለህ። መንገድ አታውቁም ነው እናንተ በጀርባ መንገድ አለ በእናንተ በኩል በጀርባ በኩል መንገድ አለ። ዳን እየሰማን አይደል? መንገድ አለ እንዴ? በታች በኩል መንገድ አለ። በጀርባ ሁኑልን ዳንኤል። ወይኔ ጀርባ የለውም እያለ ሳስታን ነው መንገድ የመጣ ነው ወይስ ጀምና ታነጥሩ የራሳቸው ቢዝነስ እየሰሩ ነው። ኧረ ምንም አይመጣም ጋይስ፣ ምንም የምፈራው ነገር የለም። ዳኒ መደወል ያለብህ ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ። ቀስ በል ሳታስቡ ምንም ችግር የለም። እሱማ ሰው ሳላገኙ ይመቱታል። ሰው ካላገኙ እየገባን ነው። በጀርባ መንገድ እየገባን ነው። ፈለጋችሁበት ግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው። አራት ስልክ ያለኝ ችግር የለም። ዋናው ነገር እሱ ያለው ፋይል እሱ ለፍተህ ካለ ብዬ እንጂ ላይ የገባበት ስልክ አለ፣ ጁሬን ሌላ ስልክ አለ። ተላክስ እያደረጉላት ነው። ይሄ ልጅ እዚህ ነው የሚመቻት። እዛ ረግቶ እየበረደ ትሰሚያለሽ እንዲህ ያለች እሱ የሚመቻታቸው ማለት ነው። እንደ ሞኝና እንደ ጅል ያይፈጥራል። አነፍሰው ቢጥሉልሽ ይገባዋል። ቪዲዮ አብራ ብሎ ደርሰናል። ዳኒ ቪዲዮ አብራ ችግር የለውም ጋይስ፣ እባካችሁ አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁ ችግር የለውም ማለት ፈርቷል። Gracias.
ችግር የለውም ጋይስ ሰጥቼዋለሁ። ምንም አይመጣም አይደለም። ይሄ የሰጠሁትን ይሄንን የሰጠሁትን ራሱ ስልክ ቢወስድ ይላል። መንገድ አታውቅም ነው እስካሁን አልመጣም። ሜዳ ላይ አቁመውት ሊቀሩ ይችላሉ። አውቀው እዛው ያሳደሩት እንጂ ነጭ መኪና ይታያል። ዳኒ የት አላችሁ? ይሰማኛል። አዎ ግን ይሰማኛል። ነጭ መኪና አይታየም። ነጭ መኪና አይታየም። የት አላችሁ? የላችሁም እኮ ቆም ያለው እኮ ነው። እናንተ እየጠበቃችሁ ያው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱ ስልኬን ብቻ የት አለ? ነጭ መኪና አይታየም። እንደ መኪና እናንተ ማትታዩ እናንተ ለማድረግ እንዴት ነበር ማድረገው? አይተናል። ዳንኤል አይሰማም። አይተናል። አይተናል። ኦኬ ያው ነው ሰው ይዟል። እኔ ጠርቻቸው አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳቸው። አንገባም አሉ። ጠራችኋቸው ተጠያቁ ናውረድ የኛ የቆምንበት ነው። ተጠጉ እንጂ ፈራችኋቸው ስታያቸው ማሽ ያ ነው ፈርተ ምናምን ሰፈር አንረብሽም። ሰፈር ከምንረብሽ ወለ ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ። አንድ ሰው መጥቶ ስልኬን ይስጠኝ። ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ አይነት ነገር እንሂድና ቤት ቁጥር ተደማምረን ተጠሩ ነው ቤት ሌላ ግርግር ነው። ይምጣው
ለምንድን ነው ስታያቸው የፈራችሁት? ኑ እንጂ ተጠጉ። ጎረቤት ናቸው እኮ ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ የማትጠጉት? ኑ ፈታችሁ እኮ ነው ወደዚህ። ምንም ፈርተን አይደለም። ይኸውልህ ቤት በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና እቺና እቺስ ነቻት ከዛ ትሄዳላችሁ። ይሄንና እቺ የሪስታርት አይሁን ሰው ለካች ይዞ ነው የመጣው እሱ ራሱ። እሺ አሁን ሳልመጡ መጣውላችሁ እዚህ ድረስ እንዴ ያሉም እነሱ እኮ እዛ ነው የቆሙት። እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ሁሉ ተጠጉ? አንጠልጥለን ምን እንጣን አንድ መኪናውን ማለት ነው ወደዛ ሄድ ተራቃ ትንሽ በዛ ብላችሁ መጡ ነበር። የሰበሰቡት ችግር እንደሚፈጥር ነው። መኪና ውስጥ ገባና ይሄድም ለምንድነው መኪና ውስጥ የሚገባው? መኪና ውስጥ ስልኬ ስጡኝ አልኳችሁ። ነካካኝ እንዳትነካኝ። ሌላ ነገር ነው ስነካኝ ሌላ ነገር ነው የተፈጠረው። መኪና ውስጥ ነው ስልኩና ችግር የለውም። ያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ ስልክ ለምንድነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት ስልክና መኪና ውስጥ ገባና መኪና ውስጥ የምገባለሁ። ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተን አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ትፈልገዋለህ አይደለ? እኮ ስልኬን ትፈልገዋለህ እኮ ነው። ለምን እገባለሁ? መግባት የጠበቀ እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጡኝ። ልቀቀኝ። ጎበዝ የቅድቀው ይዘ ያስ እግዚአብሔርን ስርዓት ሌላ ነገር ነው የሚፈጠረው። እግዚአብሔር ሌላ ነገር ውስጥ ነው መጋቡት። ከላይ ከሞታ አርፈ ዙር ወደዛ ለሄዱ ላይ ያርፍባል። ስልኬን መልስ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። አንተ ላይ ነው የሚያልቀው። አርፈህ ቁጭ በል። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬን መልሱ። ተናትም ቢሉልኝ ጸጥ ይጠግዋል። ስልኬን መልስ። ጸባይ አይገዛም አይደለ? ልቀቀኝ። ሰፈር መተን ይቆጫቸዋል። ጌታን ይቆጫል። አሁን ያረፍነው ነገር ይቆጫል። እግዚአብሔር ይቆጫቸዋል። ልቀቀኝ። ይችላል። ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም ስልኬን መልስልኝ። ዳኒ አርፈህ ቁጭ በል። ስልኬን መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፈህ ቁጭ በል። ስልኬን መልስ ወይ እኮ ሁለታችሁ እዚህ ያዙት። እኔ ፒሲ እናንተ እዚህ ያዙት። እኔ ፒሲውን ይዤ ነው። ልቀቀኝ። ልቀቀኝ።
እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል ያዘው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ያዘው። ከዛ ፍራንክ ነው እንዴ? ሜስ እነግራቸዋለሁ። ፒሲውን ካወጣሁት በኋላ ፒሲውን ሊያመጡበት ነው። ዳንኤል አርፈህ አካል ምንም ሳይቆይ ከፈለግ እንድትማር ከፈለግ እዚህ ምን ነው ሮታቤር እሱ ስልኩን ተቀበለ ማለት ስልኩን ተቀበሉት። ስታደርግ የኔን የራቆት ፎቶ እና ቪዲዮ ስትይዝ አይቆጭም እንዴ? አይቆጭም? መውረድ ትችላለህ። መውረድ ትችላለህ። እዚህ ጋር እንግዲህ ስልካችን ተቀብለናል። ሁሉ ነገር ተቀባብለናል። በቃ ፊክስ አድርገናል። ለዚህ አቅም አቅሙን አይተዋል አይደል? ራይድም አያገኝም በጣም ስለመሸ። ራይድም አያገኝም በጣም ስለመሸ። እንትኑ ፒሲውን ተቀበሉ ይዘው መጡ። ያመጣው ሄደ እኮ ያኛው እንቁ ያስገቡ። ስለዚህ አኩል ቦታ ላይ ነው። ወጣ የሱን አይደል? የሱን ወጣ። ስለዚህ አቅሙ ነበር እንዲያስለፋን እሺ ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርጉ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይህንን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነው። እና
ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወሰድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ደውለት ቆይ ፒሲውን እንዴት አደረገው? ቀርቦት እንዳይደርስ ዳኒ ስልክ እንዳይዘጋብኝ ነው። ቀድሞ እንዳይገባ ብለው በላይት እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው። ራይት ሰርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲውን ይዤ ወደ ቤት ደረስክ እንደ ወደ ቤት ወደ እንትን ራይት ሰርቼ እየገባሁ ነው። ራይት በቃ እሺ ቀዳሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጊለት ዝም ብለህ አስቀምጠው በጣም ዘበኛው ጋር ቁጭ አድርጊለት እሺ በቃ እሺ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን።